ፈይሳ ለሊሳ ይህን ነገር አንዷ ሞታለች፣ 16 ዓመት ልጅ እሱ ሰክሮ ከዚህ በፊት ተናግሬያለሁ። ሰክሮ በቀነኒ ጉዳይ የተናገረው ንግግር ወንድሟ ኢትዮጵያ ሙሉ ህዝብ እንዲሰማ ለሁሉም ኢትዮጵያዊ ስለ ጮኸ ስላየ እኛንም ስላየ ስንናገር ስለሰማ ወንድሟ ምን አደረገ? ተናገረ። መንግስት ይህን ሰምቶ ዝም ነው ያለ። አይ ቲንክ በኦሮሞ ታዋቂ ከሆንክ አትነካ። እንዳየሁት ወይ ዘፋኝ ወይ ሯጭ ከሆንክ በኦሮሞ ከሁለት አንዱ አትነካ። ያው ኢትዮጵያ ውስጥ ልጠይቀ ብልጽግናን ያልደገፈ መኖር ይችላል ኢትዮጵያ ውስጥ? እኔ ከብልጽግና ጋር ችግር የለብኝም፣ ግን እንደ ሰው ልጠይቅ። እኔ አሁን ብልጽግናን አልወድም ብል ኢትዮጵያ ሆኜ መኖር ይችላል? አንድ ነገር ብጽፍ ስለ ብልጽግና መኖር ይችላል ኢትዮጵያ ውስጥ? አልችልም። ስለዚህ ዲክታተርሺፕ ነው ያለው። እኛን ያልደገፈ መኖር አይችልም። አልደግፍም የሚል ሰው ቢጽፍ አንድ ጽሁፍ ህይወቱ ነው የሚጠፋው ወይ እስር ቤት ነው የሚገባው። ይሄ የድክመታችሁ መንስኤ ነው። ደካማ ሰው ስትሆን እኔ አሁን እዚህ ውስጥ የሚሰድበኛለ የሚደግፈኛለ who cares? ሀሳቤን የሚገዛ ይገዛል፣ የማይገዛ አይገዛም። በግድ ሁሉም ይውደደኝ ማለት አይቻልም። እናንተ ከሰው ዳቦ ከመስጠት ይልቅ መንገድ መብራት የሚቀድምባችሁ ሰዎች ናችሁ። መሀይም እንደዛ ነው የሚያደርገው። እዚህ ሀገር ጥቁሮች ሁሉም እያልኩ አይደለም፣ አንዳንድ ጥቁሮች በጣም መሀይም ናቸው። መሀይም ናቸው። እንዴት አውትሻይን ባለ ዳይመንድ በዳይመንድ የሆኑና ቤታቸው ብትሄድ ዳቦ የሚበላው የለም። መኪናቸው ላይ መኪናው በጣም ኦልድ ሆኖ ሪሙ ብቻ የጫማው ጎማ እና ሪሙ ስታይሉ ከመኪናው ዋጋ በላይ ነው። ከመኪናው ዋጋ በላይ ነው። እና አዲስ አበባን ማያት እንደዛ ናት። አዲስ አበባ ህዝቧ ዳቦ የሚበላው የለም፣ ግን መንገዷን ስታዩት ታምራለች። መንገዷ በጣም ያምራል ስታዩት ምናምን ነገር። አዲስ አበባ ህዝቡን ብታየው ርቦታል፣ ኪስ ውስጥ 5 ሳንቲም የለም። ይሄ ማለት እዚህ ጌቶ ጥቁሮች የሚኖሩት አኗኗር ማለት ነው። ስለዚህ የሚቀድመው ቢቀድም ደስ ይለኛል። ህዝቡ በተወሰነ መልኩ እንዲተነፍስ መስራትን እውቀት ይጠይቃል ብዬ አስባለሁ። ዳቦ ይበልጥበታል ለኢትዮጵያ ከውጭ መብራት። እቤት መብራት የለም፣ ውጭ ግን በጣም ሰው እንዲያይ ዓለም ላይ ኢትዮጵያ እኮ ልዩ ናት እንዲባል ፖለቲካ መስሪያ ከሚሆን ከልብ ሀገርን ወዳችሁ ለህዝቡ ብታገለግሉት መልካም ነው ብዬ አስባለሁ። ስለዚህ እውነት ፈይሳ ለሊሳ ካልተያዘ እውነትም ኢትዮጵያ ፍርድ የላትም። ህዝቡ መነሳት አለበት። ህዝቡ በአንድነት መነሳት አለበት። ፈይሳ ለሊሳ ገጭቶ የገደላቸው አንደኛዋን ኮማ ላይ ናት፣ አንደኛዋ ሞታለች። የሰው ህይወት ሰክሮ ቀጥፎ የማይጠየቅ ከሆነና ከሀገር ፈይሳ ለሊሳ ከወጣ ኢትዮጵያ የቀኝ ግዛት ተይዛለች በብልጽግና። ስለዚህ ይህንን ነገር ብልጽግና ማስተካከል አለብን። የመንግስት ካድሬ ከሆንክ አትነካም በኦሮሞ አሁን እንደተረዳሁት። ሌላው ለምሳሌ አስተምሮቱን ባልወደው ነብይ ይሄ ነው ከሚባለው ተሳደበ ተብሎ እስር ቤት ሲወረወር አይቻልም። ይቅርታ ጠይቆ በአደባባይ አባገዳዎችን ልኮ ምን ብሎ አልለቅህም ተብሎ እስር ቤት ገብቶ ነበር። ጃኒ የትላንት እህታችን እንደ ቀልድ ቲክታክ ላይ የተጫወተችውን ኦሮሞን ተሳድባለች በሚለው እስር ቤት ከታቸውን ነበር። የገደለው አንዱዓለም ጎሳ ጭፍጭፍ አድርጎ ገሏት። በአሰቃቂ ሁኔታ መረጃዎች በሙሉ ወጥተው ነፃ አውጥታችሁታል። እንዲሁም ፈይሳ ለሊሳ ሰክሮ ገጭቶ ከዚህ በፊትም ሰፈር ውስጥ ጥይት እየተኮሰ ሰክሮ ኢንተርቪውም በቴሌም ታፈሰ ስትጠይቀው በገንዘቤ ነው የምጠጣው ምን አገባችሁ ብሎ ደረቱን ነፍቶ ሲናገር ሰምተናል። እኔም ምለው ለኦሮሞ ታዋቂ ሰዎች እናት ናት ብልጽግና። ብልጽግና ለሌላው የእንጀራ እናት ነው? አልገባኝም። ኦሮሞን የተናገረ በሙሉ እስር ቤት፣ የሆነ ስህተት የሰራ በኦሮሞ ጉዳይ ላይ የሆነ ነገር ይባል እስር ቤት መሰቃየት፣ ትግሬን መስደብ፣ አማራን መስደብ፣ ደቡብን መስደብ፣ የአዲስ አበባ ልጅን መስደብ ምንም ችግር የሌለበት ጊዜ ላይ ደርሰናል። እንዴ እናንተ እኮ ከሚዘገንን ስራችሁ
ብልጽግና በጣም ማዝንባችሁ። ዶክተር አብይም ይህን እንድሰማ እነግርሃለሁ። የአዲስ አበባ ልጅ የኮንዶም ትራፊ ነው የሚል አንጋሳ ፓርላማ ላይ ዱቅ አድርጋችሁ ክርስቲያን ታደለን እስር ቤት ጥያቄ ስለጠየቀ እስር ቤት የከተታችሁ ናችሁ። ዮሐንስ በኋላውን እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናቸው። እስር ቤት የከተታችሁ ናቸው። እንግዲህ ህሊና ያሳያችሁ። እናንተ ጋር ሰው ገጭቶ ሰው ገሎ ጨፍጭፎ ሴትን ልጅ የገደለ ሰክረው እንደፈለጉ ሰዎችን የሚደበድቡ የብልጽግና ካድሬ ከሆኑ ምንም አይነት ችግር አይደርስባቸውም። የብልጽግና ካድሬ ከሆኑ ኦሮሞ ከሆኑ፣ ሌላው ግን እስር ቤት ሲማቀቅ እናያለን። ይሄ ትክክል ነው ወይ? ምን ሰው ታውሯል ነው የምትሉት? ሰው ታውሯል? ሰው አይንም ነው ካበሻ። እሺ ጥበስ እሺ ብትባይ ማንን ትጠብሻለሽ? አንተ እኔ ወገቤን ፈልገዋለሁ። ፈጣሪ ምስክር ሽቦ አልጋ ታመሻለች። እንግዲህ ስሚ እንጂ እዮዳብን ብትጠብሽልኝ ምን ይመስልሻል? አንተ ረፍሱ የተከበረ ባለትዳር ነው። እኔስ የተከበረ ባለትዳር አይደለሁ እንዴ? ምን አስበሽ ነው እንዴ? ወይ ቅር ምን አስበሽ ምን አስበሽ? አይስዌር ረስቼዋለሁ። እሺ ጉቶን ጥበሽ እንዲያውም እንዴት እንደሚቀጥል እንዴት እንደሚሸናቀጥ እናንተ ረስቼዋለሁ። ግን እንዴት እንደሚሸናቀጥ ስሚ በደምብ እንዴት እንደሚሸናቀጥ እንዴት ፏፈሽ እንደሚል ታስተምሪዋለሽ። እኛው ማስታረቃችኋለሁ። ጥሩ ነው። አየሽ ጉቶ ለአንቺ ጥሩ ነው ብታመጪው። ምክንያቱም ሚስቱ ፊዚካሉን አልቀየረችው። አንቺ ጋር ቢሆን አንድ ቀን አታስቀምጪው። እኔ እግዚአብሔርን መታረቅ አለባቸው እና አንድ ቀንም አታስቀምጪውም። እንደዛ ተዘብዝፎ እውነቱ ምንም እየተናገረ አይደለም። ኧረ ይልሰኛል። ኧረ ጉቶማ የኔ ስምን ሳያነሳ ውሎ አያውቅም። የምታውቂው አይደል? ትዋደዳል። ማንም ወንድ ልጅ በእርግዝና ምክንያት እንዲጎዳ አልፈልግም። እኔ እንደዛ እኔ እውነት ጥሩ ወንድሜ ነው። ወደ አንቺ ስንመለስ እውነቴን ነው። እኔን ተወኝ። ማንም ብጠብሺ ጥሩ ነው። አሁን እኔ ባለትዳር መሆኔን አውቀሻል። ወደ ሌላ እስቲ እንውሰድሽ። ማን ነው የሚመችሽ? ሞጣ ናውሰድ ናውሰድልኝ። እኔንም ገላግለኝ ሞጣ። እነዚህ ሁለቱ ኢትዮጵያ ነው የሚሉን። ሞጣም ባለትዳር ነው። ሌላ ፈልጊ። አይ ችግር የለውም። እሱን አፋትቼ ሞጣ ይሻልሻል። ጎጃም ሂጄ መሬት ወርሳለሁ። ገባ እውነት? ኧረ የሞጣ እኮ አንጓው ላይ ታቷል ተብለሻል። ሰምተሻል? አይደለም አንድ ቀን ሲጨፍራቸው አሃ ሰምታል። ሞጣ ምን ሽረት አይቷል። ሞጣ አይስዌር እንዲህ ቁጭ ብሎ ራሱ ብታይ ያስታውቃል። በቃ ይኸው ሰምታል። ሞጣ ይለፍል፣ ሞጣ ይለፍል አባቴ። ከጀርመን የፍቅር ሞጣ የፍቅር ደብዳቤ እየተላከልለው ከዚህ አካባቢ ሲቀመጥ ራሱ አየዋለሁ ብላለች። በር የሚከፍተው ቲክታክ የሚከፍተው በምንሽሩ ነው እየተባለ ነው። ሞጣ ቁንጣ ለብሶ አይሱር ሲጨፍር ከቁንጣ ውስጥ የሆነ ነገር ሰው ግን እስካሁን ቼክ አላረገውም። እኔ ግን አይቼ ዝም ምን ያልኩት እሱን ቪዲዮ ባገኘ ሰምታል። ሞጣ መተህ የጂጂን በር አንኳኳ። ብራዝ ገልገል ሱሪ አላረግም። ሞጣ በጣም ትመቸኛለህ፣ በአገባ ካበሻ አንተነህ ተብላል አባ ከሄለን ጋር ሲጨፍር ጎበዞች አውጡት በእናታችሁ። ሞጣ ባለ ገጀራ ነው እያልሽ ነው እንዴ? እኔ እንጃ። እኔ አውቆ ይሁን የእውነት ይሁን ያ ነገር ከሆነ ግን
እውነት ከሆነ በኢየሱስ እንዴ ምን የውሸት ነገር ጭኖ አይመጣ። እኔ እንጃ ወይ ከውስጡ ወይ የሆነ ነገር ይዘል እንደሆነ እንዴ አህያ ሲያጫውት ያደገ እኮ ነው። ቀላል ቀላል አህያና በግ ሲለጠልጥ የነበረ ቀላል ይሆናል። ምን ጥያቄ አለ እንዴ? ግን በጣም ነው የሚገርመኝ። አይ አሪፍ ነው ይሄ ነገሩ፣ በጣም አሪፍ ነው። እኔ አልፈለግኩትም፣ ግን ሴት የሚወደው ስለሚወድ እንደዚህ አይነት ነገር በዛው ይመቸው ሞጣ። በሚቀጥለው ትዳር ላይ ቴክኒክ ብልሽት ካለ ጂጂ እንዳለች ልነግር እፈልጋለሁ። ወደ ጀርመን ትራንዚት ማድረግ ትችላለህ። ያለ ሀሳብ ይሁን። በቃ ያለ ሀሳብ። በጣም አሪፍ ጊዜ ነበረ። ይመችህ። ግን አዶናይን በፎንቃ ሁላችንም እናየዋለን። በፎንቃ ይሁን ሆነ